እንዴት እንደምነግርህ ግራ ገብቶኝ ነበር። እኔም በጣም ነው ማፈቅርህ። በጣም አፈቅርሻለሁ። አሴር አሴር፣ እባክህ አቤት በለኝ የምትሰማ ከሆነ አሴር። እና የት ነው ያለው ታዲያ? በየቦታው ፈለኩ። እንግዲህ የት ገባ ይባላል። የሀንዬ አባት አሁን ላይ በጣም ችግር ላይ ናቸው። ምክንያቱም በአንድ በኩል አሲር እያሰቃያቸው እየጠጣ እየሰከረ እየተፋ ይመጣል። በሌላ በኩል የሀናና የአሲር ጉዳይ ምን እንደሆኑ ግራ ገብቷቸዋል። ሰላም ሰላም ቻናል የቤተሰቦች ቻናል ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ጽዮን ባደረገችው ድርጊት ሁሉንም ነገር ሀና አውቃለች። ሀና ሊገላት እንደመጣና ለጽዮን ሲልም ሁሉንም ነገር እንዳደረገ ገብቷታል። ለዛም ነው ይቅር ያለችው። አዝራን ለማግኘት ስትል ጽዮን ነፍስ እንደምታጠፋና ሁሉንም ነገር እንደምታደርግ በተደጋጋሚ ተናግራለች። ያተናገረችውንም እንደምታደርግ በተግባር አይታለች ሀና። ምክንያቱም በጣም ከባድና በጣም አደገኛ ሰው እንደሆነች ገብቷታል። ሀና አሁን የአሲር ፍቅር እየገባላት ነው። ምክንያቱም አስፈላጊና ለሷ ተወዳጅ የሆነ ሰው ከአሲር የበለጠ የለም ብላ ታምናለች። ለዛም ነው አሁን ላይ ለቃል እንጂ ለሌላ እየኖርኩ አይደለም ብላ ለአሲር የነገረችው። ስለዚህ አዝራን አፍቅራው ሳይሆን ግዴታ ቃሏን መጠበቅ ስላለባት ያንን ለማድረግ ነው። ከዚህ በፊት አሲር በተደጋጋሚ በሌብነቱ እንኳ እየታወቀ ነገር ግን ሀና ስታየው በጣም ያንቀጠቅጠው ነበር። ምክንያቱም እሷን ስለሚያፈቅራት ምንም ነገር ማድረግ አይፈልግም። ለእሷ ሲል ብዙ ነገር አድርጓል። ወይዘሮ ሜላት አሁን ላይ ባዩሽን አንገቷን አነቀቻት። ዋጋሽን እንደምሰጥሽ አትጠራጠሪ፣ ግን በዚህ መንገድ አይደለም። እኔ ዋጋሽን የምሰጠው በራሴ መንገድ ነው፣ በራሴ የቅጣት አይነት ነው የምሰጥሽ በማለት አስፈራራቻት። ወይዘሮ ባዩሽም በጣም ተሳልቃ ተወቻት። ወይዘሮ ባዩሽ አሁን ላይ ትኩረት ያደረገችው እርግብ ላይ ነው። እርግብ ወደ ቤተሰብ ሂዳ የእያንዳንዱ ነገር ያደረግኩትን ነገር ለቤተሰብ ትናገራለች በማለት እንድትገደል ትፈልጋለች። ሀና አሁን ምርጫ ውስጥ ብቻ አይደለችም። አሁን ለእሷ አስፈላጊና ጥሩ አፍቃሪ የሚሆን እንዲሁም ልቧ የሚፈልገው አሲር እንደሆን ገብቷታል። ነገር ግን ምንም ማድረግ አልቻለችም። ምክንያቱም ቃሌን ለአዝራ ሰጥቻለሁ ብላለች። አሲርም አንቺም ቃልሽን ኑሪ፣ እኔን ግን ከዚህ በኋላ ልታይኝ ይገባል በማለት ነበር የመለሰላት። ወይዘሮ ሜላት አሁን ላይ ሰላምዬ እንደተናገረችው ምን ማድረግ እንዳለባት የምታውቅ አደገኛ ሰው እንደሆነች ተናግራለች። ለፍቅር እንጂ ለጸብ የማትመለስ ምንም ከማድረግ ወደኋላ የማይላት ናት። እማዬ ወዳጆቿ ለወዳጅ እንጂ የዋህ የምትመስለው ነገር ግን በቤተሰቦቿ የመጣባት ለጠላቷ እንዴት መቅጣት እንዳለባት የምታውቅ በጣም ብልጥ ሴት ናት በማለት ነበር ሰላምዬና ምላሴ ሁሉንም ነገር ለሀና የነገሯት። ሀና ታዲያ የሆነ ነገር ብታደርጋት እኮ እስር ቤት ትገባለች። ስለዚህ እንደዛ ደግሞ መሆን የለበትም አለች። ሰላምዬ እናቴ እንደዛ አታደርግም፣ ከዚህ በፊት የእኔን ፍቅረኛ ታውቀዋለሽ፣ እንዴት አድርጋ እቤት ውስጥ አብልታ ጠጥታ ከዚያ በኋላ እንዴት አድርጋ እንደቀጣችው በደንብ አይተሻል በማለት ለሀና ሁለቱም ማስረዷት። ሀና እንደዛ ከሆነ እሺ በማለት መለሰች። አሁን ላይ አዝራን ለማግኘት ስትል ሀና ከተወገደች አዝራ የኔ ይሆናል ብላ በማንኛው አስተሳሰቧ እንዳይሆነ ባይታወቅም ነገር ግን በጣም ያበደች ትመስላለች። ሁኔታዋ ልክ አይደለም። አሁን ላይ አፍቃሪዋም የእሷን ትዕዛዝ ለመስማት ከላይ ታች ሲል ነበር። ነገር ግን እሷ ያለችውን ሁላ ማድረግ የለብህም በማለት ሰላም እየመከረችው፣ እሱም ትክክል ናት ብሎ አመናት። ነገር ግን ጽን ሲያይ እንዴት እንደሚያደርገው በጣም ይንቀጠቀጣል። የሚያደርገው ሁሉ ይጠፋዋል። ምን ማድረግ እንዳለበት እንኳ አያውቅም። በዚህ ምክንያት ነው እሷም ልትጠቀምበት የፈለገችው። ሀንዬ አሁን አሲርን
እማላገኘው ከሆነ እኔም እጠጣለሁ የምትል ይመስላል። ምክንያቱም አሲር ሲጋራ ሲያጨስ እኔም አብሬ ማጨስ እፈልጋለሁ፣ አንተ የተቃጠልክበት ጉድጓድ እኔም እቃጠላለሁ እያለች ነበር። እሱም በጣም ተናዶ ከለከላት። በስተመጨረሻ ወይዘሮ ባዩሽ እያበቃላት ይመስላል። ምክንያቱም ከወይዘሮ ሜላት ማምለጥ እንደማይቻል በደንብ ታውቃለች። ከዚህ በፊት እስር ቤት እያለች አንገቴን ለማነቅ ዝግጁ እየሆንሽ እንደሆነ ያስታውቃል። ስለዚህ አንቺን በደንብ አቅሻለሁ፣ ስወጣ ምንም ማድረግ እንዳለብሽ ታውቂያለሽ በማለት መልሳላት ነበር። ወይዘሮ ሜላትም እኔ ምንም ላደርግሽ አልችልም፣ በህግ ቁጥጥር ስር ያለችን ሴት ምን ላደርግ እችላለሁ? ምንም ነገር አላደርግም በማለት ነበረ የመለሰችው። አሁን ላይ አቶ ኖላዊ የሀናና የአሲር ጉዳይ ምንጩ ምን እንደሆነ ለማስተንተን አስበዋል። ምክንያቱም ሁሉንም ነገር ለመናገር ፈቃደኛ አይደለም። ስለዚህ ይሄ ልጅ ከቀን ወደ ቀን እየተጎዳ ነው። ይሄ ደግሞ እንዳይሆን እንዲሆን እኔ አልፈልግም፣ እኔ በህይወት እያለሁ በማለት ሁሉንም ነገር ከራሳቸው ጋር ወሩ። አሁን ላይ ምን ማድረግ እንዳለባቸው ለራሳቸው ወሰኑ። ወይዘሮ ባዩሽ እርግብን ክፍለ ሀገር ደወለች። ክፍለ ሀገር እንደሌለችና የትም እንደሌለች ደውላም እንደማታውቅ ቤተሰብ ተናገሩ። ከዛ እሷም የት እንደሄደች አንቺ ጋ አይደለች እንዳያለችው የት ሄዳ በማለት ጥያቄ አቀረቡላት። እሷም አይ አረ አሁን ወጣ ብላ ነው እንደዛ ያልኩት ይቅርታ በማለት ስልኩን ዘጋይባቸው። ምክንያቱም ሌላ ነገር እየጠየቋት ስለነበር ያንን ደግሞ ማስተናገድ አልፈለገችም። አሁን ላይ እርግብ ብልጥ ናት። ካገኘቻት እንደማተዋትና እንደምታስወግዳት ከራሷ በላይ ማንም ሰው እንደሌላ ታውቃለች። ምክንያቱም ስታፈቅረውና ስታምነው የነበረውም ተምቹ ምን ያህል አጭበርባሪና ከሃዲ እንደሆነ በደንብ አይታለች። በዛ ምክንያት በደንብ ራሷን መጠበቅ እንዳለባትና ከባዩሽ ማራቅ እንዳለባት በደንብ ገብቷታል። ምክንያቱም አገልግሎቷ አሁን አልቋል። ባዩሽ ምንም ይሁን ምንም የማውቀው ሚስት እንዳትነግርብኝ ስትል እንደምታስወግዳትና እዚህ ጋር እንደማታኖራት በደንብ ስለምታውቅ ከዚህ በኋላ ሁሉም ነገር ለራስሽ መኖር አለብሽ በማለት ነበረ ወደ ሌላ ቦታ የሄደችው። በስተመጨረሻ ባዩሽ አሁን ላይ ካላገኘኋት ያበቃልኛል በማለት ግራ ገባት። ፖሊሶቹም እየተከታተሏትና አሁን ላይ ወይዘሮ ሜላት ሁሉንም ነገር ራሴ እወጣለሁ፣ እናንተ ምንም አይነት ሀሳብ እንዳይገባችሁ በማለት ልጆቿን ለማረጋጋት ሞክራለች። ምክንያቱም ወይዘሮ ሜላት ምንም ከማድረጓ በፊት መልሳ ራሷ አስባበት ነው የምታደርገው። በዛም ምክንያት ነው ልጆቼ ምንም አይነት ሀሳብ እንዲገባቸው አልፈልግም ያለችው። በስተመጨረሻ ባዩሽ የመጨረሻ ጊዜዋን እየጠበቀች ይመስላል። በጎን ሌላ ፖሊሶች ይከታተሏታል። በሌላ በኩል ደግሞ አሁን ላይ ወይዘሮ ሜላት ምን ያህል አደገኛ እንደሆነች ገብቷታል። ነገር ግን ከዚያ በላይ ትልቁ አደጋ እርግብ ወደ ሀገር እንዳትመለስና ክፍለ ሀገር ማንነቷ እንዳይታወቅባት በጣም ትጥራለች። ይሄ ማለት አሁን ላይ ባዩሽ በጣም ከፍተኛ ፍላጎት ያላት እርግብን ማግኘትና መግደል ነው የምትፈልገው። ይሄ ደግሞ እንዲሆን እርግብ አልፈቀደችላትም። ብልጥና ኃይለኛ ናት። በስተመጨረሻ ሀንዬ አሁን ላይ ልቧ የሚላትን መክራ አሲርን እንደመረጠች ምንም ጥርጥር የለውም። ምክንያቱም ልቧ አሲርን ስለሆነ የሚለው። በስተመጨረሻ ግን ልቧ አሲር እንደሚል ካወቀች በኋላ አለቀሰችና ምን ማድረግ እንዳለባት ግራ ገባት። አሁን ላይ አዝራን ቃል ሰጥቼዋለሁ፣ ለቃሌ ደግሞ ካልታመንኩ አባዬን እጎዳዋለሁ። ሌላው ነገር ደግሞ አሁን ላይ አሲር ጋር ነው መኖር ያጓጓኝ። አሲር ጋር ከሆንኩ ደግሞ አዝራን ተውኩት ማለት ነው፣ ቃሌን በላው ማለት ነው እያለች ከራሷ ጋር ማውራትን ቀጥላለች። አሁን አባቴን እኔ ሳልሆን ለሌላ ሰው አስመስዬ መጠየቅ ይኖርብኛል። ከዚያ በኋላ ምንም መወሰን እንዳለብኝ በደንብ አውቃለሁ በማለት ከራሷን አወራች። ውድና የተከበራችሁ የቻናላችን ቤተሰቦች ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለነበረኝ ቆይታ እያመሰገንኩኝ
አዳዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አዳዲስ ነገሮችን እናቀርባለን። ሰላም ለእናንተ ይሁን።